ኃይሌ ገብረስላሴ ባለፈው ቅዳሜ የታላቁ ሩጫን 25ኛ ዓመት ምክንያት በማድረግ ለጋዜጠኛ መዓዛ ብሩ ጋር በቅዳሜ ጨዋታ ፕሮግራም ላይ ቀርቦ ነበር። ከተናገራቸው ነገሮች እና እኔም በጣም ከመሰጡኝ ነገሮች የተወሰኑትን እዚህ ላይ ማድረግ ፈልጌ ነው። በመጀመሪያ የሚገርመው የኃይሌ ዲሲፕሊን እና የአኗኗር ስታይል ስነ ስርዓቱ በጣም የሚያስደስት ነው። ሁልጊዜ ከምሽቱ 1 ሰዓት ቤቱ ይገባል። የራት ግብዣም አይቀበልም። ከምሽቱ 3 ሰዓት ይተኛል። ከሌሊቱ 10 ሰዓት ተኩል ይነሳል። ጂም ይገባል። ቢሮ ከጠዋቱ 12 ሰዓት ተኩል ወይም እንደዚህ 20 ጉዳይ ለ1 ሰዓት ቢሮ ይደርሳል። በኃይሌ ሪዞርት ብቻ ወደ 5600 ሰራተኞችን ያስተዳድራል። ገንዘብ በጭራሽ አያባክንም። ለሚገባው ሰው ግን ሰራ ሰው ኃይሌ ሰርቼ ኃይሌ ጋር ገንዘብ አልተከፈለኝም የሚል ሰው ካለ እንደዚሁም ቃል በቃል ያለው ሞቴ የኔ ሞት ያኔ ነው ያለው። ስለዚህ የሰራ ሰው የሰራበትን አልከለከልም፣ ለማይገባው ሰው ግን በፍጹም አልሰጥም። አንድም ይሄን የማደርግበት ምክንያት የኔ ድርጅት ሰራተኞች የባለቤትነት ስሜት እንዲሰማቸው ስለምፈልግ ነው። ገንዘቡን የማባክነው ከሆነ ያሉኝ 5600 ሰራተኞች ሁሌ ደሞዝ ጭማሪ እኔ በጠይ 100 ብር ደሞዝ ላይ ጨምርልኝ ስለውም ቢላል ይሄው ገንዘቡን ግን እንደዚህ ያደርጋል የሚል ስሜት እንዲሰማቸውና ድርጅቱ ላይ ያላቸው ባለቤትነት ስሜት እንዲቀንስ አልፈልግም ብሏል። እንደዚህም ለሰራተኞች በሚሰጠው ስልጠና ውስጥ ሞቷቸው እኔም ኃይሌ ነኝ የሚል ሁሉም የድርጅቱ ሰራተኛ እኔም ኃይሌ ነኝ የሚል ስሜት እንዲሰማቸው ተደርጎ ነው ስልጠና የሚሰጣቸው። የሚሰሩትም በዚሁ መንፈስ በዚሁ ስሜት ነው የሚሰሩት። ሌላ ጉዳይ ሁልጊዜ በመንግስት በኩል በእንደዚህ ስግብግብ ነጋዴዎች እንደዚህ ያደርጉ የሚባለው ጉዳይ ላይ ይሄ ሁልጊዜ ትክክል እንዳልሆነ ስግብግብ ነጋዴ እንኳን የተወሰነ ቢኖር ገንዘቡን ደግሞ ዞሮ የትም እንደማይወስደውና ስራ ላይ እንደሚያውለው ዞሮ ጠቃሚ እንደሚሆን ስግብግብነት ደግሞ በነጋዴ ላይ ብቻ የተወሰነ አይደለም። ኮንሱመርም በጣም ስግብግብ አለ። እኔ ለምሳሌ ብርቱካን 300 ብር ሲልኝ አልገዛም ስለምችል ብዬ ያለ ዋጋው ያለ አግባብ አልገዛም። 300 ብር ሲለኝ ኦኬ ነገ ሊጨምር ይችላል ብዬ ኦኬ 5 ኪሎ አድርግልኝ እንደዚህ ብለው ይሄ ነገር በጣም እየጨመረ ይሄዳል ማለት ሁሉም ሰው ሊጨምር ነው ሊጠፋ ነው እያለ አሁን ከሚያስፈልገው በላይ ሲገዛ ይሄ ራሱ አንድ ስግብግብነት ነው ብለዋል። ኃይሌ በጣም የሚገርም የስራ ሰው ነው። አይ ቲንክ ኢንተርቪውን ብትሰሙት ተጠቀማላችሁ ብዬ አስባለሁ።